የእግዚአብሔር ታማኝነት ከኛ ደረጃ ተነስቶ የተሰጠ ስያሜ አይደለም። ባለፈው ብያችኋለሁ። ታማኝነት ለእግዚአብሔር ተአምራት ወይም ደግሞ ስራ ሳይሆን ማንነቱ ነው። በዛሬዋ ቤተክርስቲያን ውስጥ ተመሳሳይ የእግዚአብሔርን ሉዓላዊነትና አይነኬ ባህሪያቶችን ለእኩይ ድርጊታቸው እንዲመች ተርጉሞ ጥያቄ በማንሳት ብዙ ትውልዶችን የሚያወዛግቡ ሰዎች አሉ። ዓለም ደግሞ የቱን ያህል ጭቅቅት የሆነ የኃጢአትና የውርደት መንገድ ላይ ብትሄድ ሁሉም ተባብሮ ፍጥረታት በሙሉ ጽድቅ ምን ያደርግልን ኃጢአት ያዋጣናል ብሎ ሁሉም ግብረ ገብነት ቢያጣ ቢበላሽ ከዛ ኢን ፋቨር ኦፍ ዛት በዛ ውድድር የሚጎላ የእግዚአብሔር ጽድቅ የለም። እምላችሁ ነገር እንዲገባችሁ የሆነ ነገር ከሰው አንፃር አንስታችሁ ስታወዳደሩ የሚወዳደር ነገር አለ። በክፍል አንደኛ ከሆናችሁ አንደኛ እንድትሆኑ የረዳችሁ ከጀርባ ያሉ ሰዎች አሉ። 50 ተማሪ ካለ ከ50 አንደኛ ከወጣችሁ 49ኞቹ አግዟችሁ ነው። ለምን? ከእናንተ በታች ስለሆኑ አንደኛ ይወጣችሁ። ውድድር አለ። ባለ ሀብት ተብላችሁ በዓለም ላይ የሆነ ነገር ብትታወቁ ውድድር አለ። የተወዳደራችሁበት አብሮ አለ። የእግዚአብሔር ጽድቅ ከምንም አይጀምርም፣ ከማንም አይነጻጸርም፣ ከምንም አይወዳደርም፣ በማንም አይጨምርም፣ በማንም አይቀንስም። ኮንስታንት and stable righteousness። የእግዚአብሔርን ቃል ከኔ ጋር በጣም አጭር ስለሆነ ቆማችሁ ብታነቡ ደስ ይለኛል። አጭር ነው። ሮሜን ነው የምንማረው። ሮሜን እየተማርን ምዕራፍ 3 ክፍል 2 ደርሰናል። ምዕራፍ 3 ላይ ያለው ሐሳብ ሰፋ ይላል ትንሽ። አሁን እየተማርን ባለን ፔስ ከሄድን ሮሜ ቢያንስ 2 ዓመት 1 ዓመት ተኩል ይፈጃል። ግን ሁሉ ጊዜ በየሳምንቱ በየእሁዱ አይደለም፣ አልፈን ስለሆነ የምንማረው ሳትሰላችሁ የሮሜን መጽሐፍ ጥናት እንድንጨርስ ይሁን። ወደ ላይ ትነሱና የእግዚአብሔርን ቃል እናነባለን። መጽሐፍ ቅዱስ የያዛችሁም በሞባይልም የያዛችሁ ትነሱና እናነባለን። ያልያዛችሁም ትነሱና እናነባለን። መጽሐፍ ቅዱስ ያልያዛችሁም ለእግዚአብሔር ቃል ክብር ወደ ላይ ብድግ በሉ። አንድ ጊዜ ቁሙና ወደ ላይ ቁሙና እናነባለን። ምቾት አለ ማለት ነው። ሰው መቀመጥ በጣም ይፈልጋል። ለዚህ ወደ ላይ ቁሙና ሮሜ 3:4 ጀምሮ 5 ጀምሮ እስከ 8 ብቻ ነው ዛሬ ማብራራው። ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና አንዳንዱም እንዲሁ እንድንል ይናገራሉና የነርሱ ፍርድ ቅን ነው። እግዚአብሔር ይባርካችሁ። ቁጭ በሉ። ሮሜ ምዕራፍ 3ን ባለፈው ስንጀምር ምዕራፍ 3 የሚጀምረው ከምዕራፍ 2 ድምዳሜ ተነስቶ ነው ብለን ነበር። የምዕራፍ 2 ድምዳሜ ደግሞ አትታለሉ፣ ማንንም እንዳታታልሉ፣ አይሁድ በመሆናችሁ ብቻ ወይም ደግሞ ክዳን አለን ያላችሁ በማወጃችሁ ብቻ ሕግ ቶራት ስለተሰጣችሁ ብቻ አትድኑም። መዳን ያለው የእግዚአብሔርን ፍጹም ሕግ በመጠበቅና ለአደራ ቃል በመታመን ነው ብሎ ሐዋርያ ጳውሎስ ለሁለተኛ ምዕራፍ ድምዳሜ ይሰጣል። ከዛኛው ድምዳሜ ተነስቶ ሶስተኛ ምዕራፍ ላይ መጀመሪያ መግቢያ ላይ 4 ወሳኝ ጥያቄዎች ተነስተዋል። ከአራቱ ጥያቄዎች ባለፈው ሳምንት 2ቱን ጥያቄ ተመልክተናል። ዛሬ 2ቱን ጥያቄ እንመለከታለን። ቀጣይ እግዚአብሔር ቢፈቅድ ደግሞ ከቁጥር 9 በኋላ ያለውን እንቀጥላለን። ወደ ኋላ ሊመለስና ምዕራፍ 3 ላይ የተነሱ ጥያቄዎች ምንድነው? አንደኛውና የመጀመሪያ ጥያቄ የነበረው አይሁድ በመሆናችን ሕግ በመቀበላችን
ተውራት አለን በማለታችን ክዳንም አለን በማለታችን ታላቁ ቤተ መቅደስ በመካከላችን አለ በማለታችን የማንድን ከሆነ እርሱ የማያድነን ከሆነ የአይሁድ ብልጫ ምንድነው? እዚህ ጋር የተጻፈበት በአዲሱም በመደበኛም ትርጉም ስትቀይሩ በደንብ አንደርስታንድ ላናረግ እንችላለን። ዛሬ ግን ትንሽ እንድትይዙ ፈልጋለሁ ባለፈው ያልነበራችሁ። ወይም ደግሞ ቀለል ባለ አማርኛ ስትጠይቁ አይሁድ የመሆናችን ጥቅም ምንድነው ብለው ስትጠይቁ ትመለከታላችሁ። ይሄ ሁሉ ሕግጋቱ እያለን ቤተ መቅደሱ በመካከላችን እያለ እንደውም ደግሞ አይሁድ መሆናችንም እንደተጠበቀ ሆነው ሁሉም ነገር እያለን የማንድን ከሆነ አይሁድ መሆናችን የመመረጣችን ጥቅሙ ምንድነው ስል ሐዋርያ ጳውሎስ አይሁድ የመሆን ጥቅምማ እጅግ ብዙ ነበረ፣ ነገር ግን ቤዚክ ነገሩ ለአደራ ቃል ያልታመናችሁ በመሆናችሁ ነው ይላል። ከዚሁ ጥያቄ ይነሱና ሁለተኛውን ጥያቄ በጣም በስፋት ነው የተመለከትነው። ሁለተኛና ሶስተኛ ጥያቄ በጣም ሰፊ ናሬሽን የሚፈልግ ነው። እሱን ነው በደንብ ዛሬ ሶስተኛውን ጥያቄ ነው ማብራራ። ሁለተኛ ጥያቄ ባለፈው በሰፊ አይቻለሁ። ከእስራኤላውያንን ታሪክ እንዳለ በሰፊ አንስተን ብዙ ነገር አይተናል። በቂ ባይሆንም ለዕለቱ በቂ ስለሆነ ዛሬ ትንሽ ነገር እሱን ነክቼ አልፋለሁ። ሁለተኛ ጥያቄ ደግሞ እሺ ይሁን፣ እኛ እንግዲህ ለአደራ ቃል አልታመንም ክዳኑንም አልጠበቅንም ይሁን፣ ታዲያ እኛ ታማኝነታችን ያጎደልን እንደሆነ እግዚአብሔር ለቃሉ አይታመንም ማለት ነው ብሎ ጠይቆታል። ይህ በጣም ሲሪየስ ጥያቄ ነው ብያለሁ። ይሄ ከሐዋርያ ጳውሎስ መቀበልና ካለመቀበል የተነሳ ጥያቄ አይደለም፣ የእግዚአብሔርን ማንነት ፎከስ ያደረገ ጥያቄ ነው ብዬ ነግሬያችሁ ነበር። በዚህ በደንብ ተመልክተናል። ሰዎች ለቃላቸው የማይታመኑ ከሆነ፣ ሰዎች በቃላቸው የማይጸኑ ከሆነ፣ ሰዎች ታማኝ የማይሆኑ ከሆነ እግዚአብሔርም እልከኛ ሆኖ ለሰዎች የገባውን ክዳን ይሽራል ማለት ነው ምል ጥያቄ ነው። ይሄ እግዚአብሔርን መለኮታዊ ባህሪ ሽሪንክ ለማድረግ የሚነሱ ጥያቄዎች ናቸው። አጋንንታዊ ጥበብ ያለበት ጥያቄ ነው። ሰው ካልታመነ እግዚአብሔር አይታመንም ማለት ነው። ሐዋርያ ጳውሎስ እንደዚህ ይላል ነው። ሰው ሁሉ ታማኝ ባይሆን ምድር በሙሉ እግዚአብሔርን ታማኝነታቸውን ቢያጡ፣ ምንም ያክል ምድር በአመጻ ብትሞላ ታማኝነት ቢያጡ፣ እግዚአብሔር ግን ለዘላለም የታመነ ሆኖ ይኖራል የሚል ድምዳሜ ሰጣል። አሁን ይሄ ጥያቄም ደግሞ ሶስተኛ ጥያቄ ያስነሳባቸው የሰዎች አለመታመን የእግዚአብሔርን ታማኝነት የማያስቀር ከሆነ ሶስተኛ ጥያቄ ደግሞ ከዚህኛው ከሁለተኛ ጥያቄ እንደገና ይነሳል። የሰዎች አለመታመን የእግዚአብሔርን ጥያቄ የእግዚአብሔርን ታማኝነት የማያጎድል ከሆነ ታዲያ እንዲህ ከሆነ አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? ሰዎች ታማኝ ስላልሆኑ እግዚአብሔር ታማኝ የማይሆን ከሆነ፣ ሰዎች ሳይታመኑ ቀርቶ እግዚአብሔር ታማኝ ሆኖ የሚቀጥል ከሆነ፣ እኛ አመፀኞች ከሆንን እግዚአብሔር ታዲያ እንዴት የኛን አመፃ አክሰፕት አያደርግም? በጣም ርኩስ ጥያቄ ነው። ትንሽ አብራራለሁ። በሌላ አባባል ይሄ ጥያቄ ለምን መሰላችሁ ይሄን ጥያቄ ማነሳው? በዚህ ዘመን ይሄ ትምህርት ስላለ ነው። ይሄ ትምህርት አለ። አሁን የማነሳችሁ ጉዳይ ይሄ ትውልድ ውስጥ አለ። የኛ ጽድቅ እግዚአብሔር ጋር ምንም የማይጨምር ከሆነ ኃጢአተኝነታችን ምን ይቀንስበታል የሚል የሮሜ ሰዎች የትምህርታችን ርዕስ የሮሜ ሰዎችን ከአሁኗ ቤተክርስቲያን ጋር እያነጻጸርን ነው እየተማርን ያለ ነው። ስለዚህ እኛ ካላመጽን አሁን እንደዚህ ነው ጥያቄ በሌላ ቪው ስታቀርቡ እኛ ካላመጽን ወይም ሰዎች አመፀኞች ካልሆኑ የእግዚአብሔር ጽድቅ እንዴት ጎልቶ ይታያል? ስለዚህ የኛ አመጻ በበረታ ቁጥር የእግዚአብሔር ጽድቅ ይጎላል ማለት ነው። አያችሁ፣ እኛ ሳናምጽ እርሱ እንዴት ጻድቅ ሊሆን ይችላል? ኮምፓራቲቭሊ ነው የሚያቀርቡት። እኛ ጋር ኃጢአት ከሌለ እርሱ በምን ጽድቅ ወይም ጻድቅ ሊባል ይችላል? እኛ ካልጎደፍን እርሱን እንዴት ንጹህ ብለን ልንጠራ እንችላለን? ሰዎች አመጻቸውን የማይቀጥሉ ከሆነ የእርሱ ጽድቅ እንዴት ይጎላል የሚል ነው ማዕከላዊ ሐሳቡ። እግዚአብሔር ጻድቅ እንዲባል
የሰዎች ኃጢአት መሰረት ካለው ወይም ደግሞ እግዚአብሔር እውነተኛ እንዲባል የሰዎች ዋሾ ባይሪ ወይም ደግሞ አለመታመን አስተዋጽኦ ካለው እግዚአብሔር ታማኝ እንዲባል የሰዎች ማጭበርበር ወይም ደግሞ አለመታመን ሚና ካለው ታዲያ እነኚህ ባህሪያቶች የሰው ባህሪያቶች ወይም ደግሞ የኛ እነዚህ ካራክተሮች የቱ ጋር ነው ክፋት ያለው? ለምንድነው እግዚአብሔር እኛን የሚኮንነን? ለምንድነው የሚከሰን? የመጀመሪያዎቹ 3ቱ ምዕራፎች ዓለምንና ኃጢአትን እየከሰሰ ሐዋርያ ጳውሎስ የሚጽፍበት ክፍል ነው። መግቢያ ላይ በሰፊ ስላየን የእግዚአብሔርን ጽድቅ አጉልቶ ወይም ደግሞ ሰዎች ያሉበትን ሁኔታ ሳይረዱ የእግዚአብሔርን ጽድቅ ለመቀበል ስለሚቸግራቸው ያሉበትን ሁኔታ አንደርስታንድ እንዲያደርጉ በእግዚአብሔር መንፈስ ተመርቶ ሲሪየስ የሆነ ደብዳቤ ሲጽፍ እንመለከታለን። አንድን የታመመ ሰው መታመሙን ሳያምን ሐኪም ቤት እንኳን ብትወስዱት አልታመምኩም ብሎ ለሐኪሙ ላይ ያስረዳ ይችላል። ምክንያቱም ሐኪሙም የሚነሳ ለምርመራውም ለምኑም የሚነሳው ከሰውየው ከሚሰማ ሪፖርት የተነሳ ነው። ራስን ዲሲቭ ማድረግ ከጀመረ አንድ ሰው ራሱን ማታለል ከጀመረ የሆነውን አልሆንኩም ካለ ያልሆነውም ደግሞ ነኝ ብሎ አምኖ ግግም ካለ ምንም ማድረግ አትችሉ፣ ማሳመን አይቻልም። ዓለም መጀመሪያ ኃጢአተኛ መሆኗን፣ ማደፏን፣ መጉደፏን፣ ታማኝነት ማጣቷን፣ እግዚአብሔር ከሚጠብቃት ስታንዳርድ በታች መሆኗን ከእግዚአብሔር ጽድቅ አንፃር ዓለም ጋር ያለው ነገር እግዚአብሔርን የሚያስቆጣ ለዚህ ቁጣ ደግሞ መድኃኒት እንደሚያስፈልግ የማታምን ከሆነ መድኃኒት ስላክም ለመቀበል ስለሚያስቸግር አንድ ሰው እንደዚህ አለ። በውጭ ሀገር ነው የታመመ ሰው ወደ ሐኪም ቤት ይዞ ታሞ የሚሰቃይ ሰው አለ፣ የሚያስቸግራቸው ሰው አለ እና ያን ሰው ወደ ሐኪም ቤት ይዞ ለመሄድ ፈለጉ። በፍጹም አልሄድም አለ። ለምን አለ? አልታመምኩም። ኧረ ታመሃል? አልታመምኩም። አይታችኋል እንዴት ክምችች እንደምል ሰው እንዴት እንደሚከራከር። እኔ አልታመምኩም አለ። እንደምንም ለማሳመን ጣሩ፣ አላምንም አለ። ፖሊስ ጠሩ። ምንድነው አለ? ታሟል ግን አልታመምኩም ብሏል። ፖሊስ የሕክምና ምርመራ አያደርግም፣ ቁጭ ብሎ ነው የሚጠይቀው። እሺ ስምህን ማን ልበል? ስሙን ነገረ፣ እድሜውን ነገረ፣ ምኑን ነገረ፣ ዛሬ ጠዋት ምንድነው የበላው አለ፣ ነገረ። ምንድነው? ምክንያቱም ፖሊስ የፖሊስ ምርመራ ነው የሚያደርገው፣ የሕክምና ምርመራ አይደለም። አደረገ። ከዛ ፖሊሱ ሲጨርስ እንደዚህ አለ፣ አይ ይሄ ሰውዬ እናንተ ናችሁ እንጂ የታመማችሁ ሰውዬ አልታመመም ብሎ ፖሊሱም ትቶ ሄደ። ሐኪም ቤት ደግሞ አፋፍሶ ያው እዛ ጋር መውሰድ አይቻልም፣ ራይት አለ። እኔን በግድ ወሰዱኝ ብል ይጠየቃሉ፣ ይታሰራሉ። መብታቸው የተጠበቀ ነው። አንድን ሰው ያለ ፍቃዱ መንካት አይቻልም። ስለዚህ አልታመምኩም፣ በፍጹም አልታመምኩም ብሎ ሰዎችን እያስቸገረ በስተመጨረሻ አለመታመሙን ሳይቀበል እኛም ደግሞ ተገቢውን መድኃኒት ለመስጠት ተቸግረን በምግብም በምንም እያደረግን ብናበላው ትክክለኛ መድኃኒትና በሽታ በትክክል መናገር ስላልቻለ ሊድን አልቻለም፣ ሞተ ይላል። ከዚህ በፊት አንድ ምሳሌ አንስቼላችሁ ነበረ። አንድ ሰው እኔ ሞቻለሁ አለ። ሰምታችኋል ይሄንን? እኔ ሞቻለሁ። ኧረ አልሞትክም፣ ይኸው ሞቻለሁ ብለህ እኮ እያወራህ ነው፣ ሕያው ነህ አለው። አይ በፍጹም እኔ ሞቻለሁ አለ። ኧረ አልሞትክም እንዴ፣ በህይወት እኮ አለ። ዛሬ ራሱ ይኸው ለብሳ እየተንቀሳቀሰ ተነሳ፣ ተራመደ እና እኮ አለ። ኧረ የለው ሞቻለሁ፣ ይመኑ። እሺ አንድ የመጨረሻ በህይወት ያለና የሌለ ሰው የምንለይባቸው ብዙ መለያዎች አሉ። እነዚህ በትንፋሽም አላምንም አለ፣ በመናገርም አላምንም አለ፣ በምንም አላምንም ስል እሺ ደምህን ምናልባት የሞተ ሰው ደም ያው ቶሎ አይወጣም አይደለ? ይመስለኛል፣ ያስቸግራል መሰለኝ። ውሃ ነው ደም ነው የሚወጣ ከሞተ ሰው ውሃ ነው። እና ደም ከፈሰሰ በቃ በህይወት አለ ማለት ነው ብሎ ደም ወጉና ሞከሩ። ደም ወጣ። ይኸው አለ እኮ በህይወት አለ፣ ይኸው ደም እየወጣ ነው ስሉት ኖ እኔ አሁንም ሞቻለሁ። እንዴት? እንደውም ገርሞኛል አለ። ጭንቅላቱን ነቀነቀ ማለት ነው። በጣም ገርሞኛል። ምንድነው? ለመጀመሪያ ጊዜ ከሞተ ሰው ላይ ደም ወጣ አለ። ዓለም የእግዚአብሔርን ጽድቅ እንድትረዳ ያለባትን ስታንዳርድ ወይም ደግሞ ያለችበትን ሁኔታ መጀመሪያ መረዳት አለባት። ለዛ ነው ሐዋርያ ጳውሎስ
የሰው ልጆችን ኃጢአተኝነትና የሰው ልጆችን አለመታመን የሰው ልጆችን ከእግዚአብሔር እይታ አንፃር ሲታይ በብዙ ኃጢአት ውስጥ እንደወደቀ ለማስረዳት የሚሞክረው ነገር ግን የሮሜ ሰዎች በብዙ ትግል የሐዋርያ ጳውሎስን ትምህርት ለመቃወምና ለማስቆም በጣም ይጥራሉ። እግዚአብሔር ታማኝ አሁን እነዚህ የጥመት ጥያቄዎች ናቸው ሁለቱም። በተለይ ሁለቱ ጥያቄዎች የመጀመሪያ ኦኬ ባለመረዳት ሊነሳ ይችላል። ምክንያቱም they are ፕሪቪሌጅ ተሰጥቷቸዋል። አይሁድ ናቸው፣ ምርጫ አለ፣ ከዛ ወገን ኢየሱስ መምጣት አለ፣ የተለያየ ነገር አለ። እነኚህ ነገሮች እያሉን ለምንድን ነው እኛ የማንድነው ከሌሎች በምን ተሻልን ማለታቸው ምናልባት እሱ ጥያቄ ትንሽ ሊታይ ይችላል። ሁለተኛ ጥያቄ ግን በጣም ምን የሚባለው ነው? ይሄ ወጥ የረገጠ የሚባል ነው። ሰው እኛ ካልታመንን እግዚአብሔር አይታመንም እንደምል እሱ አሁን እሱ በጥመት የሚሄድ ጥያቄ ነው። ሶስተኛ ጥያቄ የበለጠ እያጣመሙት ነው ይሄዱት። እያጣመሙት ሰዎች ኃጢአተኛ ካልሆኑ እግዚአብሔር እንዴት ጻድቅ ሊባል ይችላል? ካሞን በኋላ በደንብ ያብራራው ሲሄድ ይገባናል። የሰዎች ታማኝና አለመታመን ወይም ደግሞ የእግዚአብሔር ታማኝነት ከኛ ደረጃ ተነስቶ የተሰጠ ስያሜ አይደለም። ባለፈው ብያችኋለሁ። ታማኝነት ለእግዚአብሔር ተአምራት ወይም ደግሞ ስራ ሳይሆን ማንነቱ ነው። ቀኛችሁን አንሱና ታማኝነት በሉ ከኔ ጋር ታማኝነት በሉ እስኪ። ለእግዚአብሔር ባህሪው ነው፣ ማንነቱ ነው። እንግዲህ በዚህ የተጣመመ ጥያቄ ሰዎች ኃጢአታቸውን ካልቀጠሉ የእግዚአብሔር ጽድቅ እንዴት ይገለጣል? ሰዎች ውሸታም ሆኖ ካልቀጠሉ እግዚአብሔር እንዴት እውነተኛ ሊባል ይችላል? በንጽጽራዊ ያለ እውነት ነው የመሰላቸው የእግዚአብሔር እውነት። በዚህ ዘመንም እንዲህ አይነት በአንድ አእምሮን የሚቀይር ጥያቄ የሚያነሱ መርዛማ መረዳት የተሞሉ ሰዎች እንዳሉ እንዳትዘናጉ ነው። በዛሬዋ ቤተ ክርስቲያን ውስጥ ተመሳሳይ የእግዚአብሔርን ሉዓላዊነትና አይነከ ባህሪያቶችን ለእኩይ ድርጊታቸው እንዲመች ተርጉሞ ጥያቄ በማንሳት ብዙ ትውልዶችን የሚያወዛግቡ ሰዎች አሉ። ያዙትና ከናንተ ጋር ያለውን ሰው ንገሩት፣ ወንድሜ ተጠንቀቅ በሉት፣ እህቴ ተጠንቀቅ፣ ዋቴቨር ከናንተ አጠገብ ያለውን ጾታችሁ በጾታቸው አውሩት እስኪ፣ ተጠንቀቅ በሉት እስኪ። ልክ እንደዛ ዘመን በዚህ ዘመንም በሉ እስኪ ለእኩይ ምግባራቸው ለክፋት ተግባራቸው እንድመች የእግዚአብሔርን ሉዓላዊ ማንነት ሉዓላዊ ባህሪ የማይነካ ባህሪ ለክፋት ተርጉመው ጥያቄ በማንሳት ትውልድን የሚያወዛግቡ አሉና እነዚህ ሰዎች የተረዱት እግዚአብሔር የሆነውን እንዲሆን የሰዎች መኖር እንደረዳቸው ወይም ደግሞ እንደረዳው እግዚአብሔር ጋር ያሉ ባህሪያቶች መነሻው ከሰው ንጽጽር እንደሆነ በመረዳት ነው። አጠገብ ያለውን ሰው ያዝና አሁንም ተናገረው፣ እግዚአብሔር የያዛቸው ባህሪያቶች በሉ እስኪ፣ የእግዚአብሔርነት መገለጫዎቹ በሉ እስኪ ከሰው ልጆች የምነሱ አይደሉም፣ ከኛ ማንነት የምነሳ አይደለም። የሚገርማችሁ ኢቭን አንዳንድ ጊዜ በዚህ ደረጃ እንድትረዱ ፈልጋለሁ። በምድር ላይ የሰው ልጆች መኖራቸው በሰማይ ላለው በሰማይ ሰማያት ላለው ለእግዚአብሔር አስተዋጽኦ አለው። እኛ ባንኖር ምን ያመጣል የሚል አቲቲዩድ የያዙ ሰዎች ናቸው። እኔ ግን እነግራችኋለሁ፣ እግዚአብሔር ለክብሩ ፈልጎ ፈጠረን፣ ፈቅዶ አኖረን። የሰው ልጆች መኖር ለእግዚአብሔር መኖር ዋስትና አይደለም። የሰው ልጆች ባህሪ ለእግዚአብሔር ባህሪ ዋስትና አይደለም። የእግዚአብሔር ቅዱስነት፣ የእግዚአብሔር ታማኝነት፣ እውነተኛነትና ቅን ፈራጅነት በሰው መኖር አለመኖር የተወሰነ ሳይሆን የእግዚአብሔር ፍጹም ባህሪያቶች ናቸው። ቀኛችሁን አንሱና ከኔ ጋር ይሄን እናውጃለን። ቅድስና ጳውሎስ፣ ታማኝነት፣ እውነተኛነት፣ ቅን ፈራጅነት፣ ዘላለማዊነት የእግዚአብሔር ፍጹም ባህሪያቶች ናቸው። ከኔ መኖርና በሉስ አለመኖር ጋር የሚነካኩ አይደሉም።
አይደለም። እርሱ ለሁሉ ፍጡር መኖር ዋስትና እንጂ ሁሉም ፍጥረታት በየትኛውም ዩኒቨርስ ያለው ከምድር በታች ያለው ከምድር በላይ ያለው ከሰማይም በላይ ያሉ ፍጥረታቶች መኖር ለእግዚአብሔር ዋስትና አይደለም። ለነዚህ ፍጥረታቶች ሁሉ መኖር የሆኑትን ለመሆን ግን የእግዚአብሔር መኖር የእግዚአብሔር ማንነት ዋስትና ነው። ጉዳዩ በተገላብጦሽ ለኛ አይሰራም። የእርሱ መኖር ለኛ ወሳኝ፣ የእርሱ መኖር ለኛ ብቸኛ ወሳኝ ነው። ነገር ግን የኛ መኖር ለእርሱ ምንም አይነት ኮንትሪቢዩሽን የለውም። የሁሉ ፍጥረት የመኖራቸው ዋስትና እግዚአብሔር ነው። ካንዊሴ እንበል አንድ ጊዜ የሁሉም ፍጥረት መኖር በሉስ። የሁሉም ፍጥረት መኖር ዋስትናቸው እግዚአብሔር እንጂ የነዚህ ፍጥረታቶች መኖር ደግሞ ለእግዚአብሔር መኖር ወይም ለእግዚአብሔር ክብር ወይም ደግሞ ለእግዚአብሔር ባህሪ ዋስትና አይደሉም። እርሱ ፍጹም ጻድቅ ስለሆነ የማንም ጽድቅ እሱን አያስደምመውም። ምን ስለሆነ? ድምጽ ይሰማ በደንብ። ምን ስለሆነ? ፍጹም ጻድቅ። እስኪ ጩና ፍጹም ጻድቅ በሉ እስኪ ከኔ ጋር እስኪ ፍጹም በሉ እስኪ ጻድቅ ነው። እስኪ አምላኬ በሉ እስኪ እጃችሁን አንሱና ከኔ ጋር በሉ እስኪ እግዚአብሔር አምላኬ ፍጹም ጻድቅ ነው፣ የማንም ጽድቅ በሉ እስኪ እርሱም አያስደምመውም። የቱን ያክል ደግሞ ሰዎች በጽድቅ ቢመላለሱ እለት እለት ዓለም ቀንቶላት አልፎላት ሆኖላት ተሳክቶላት እንደው ቀን ወጥቶላት ለምንድን ነው እድሜ ልክ ምናሳዝነው ብላ ተስማምታ ተነጋግራ አይጉራቶች ተስማምቶ አንድ ላይ እኛም ለምን ቅድስና አንሰራም? ለምን ቅዱስ አንሆንም? ለምን ተንኮል አንተውም? ለምን አመፃን አንተውም? ለምን የዲያብሎስን ስራ አንተውም ብለው ኢቭን ብሳካለን ዲያብሎስ ጭምር ለምን ተንኮል አልተውም ብለው አንድ ላይ ተባብሮ ቅዱስ የሆነ ለእናንተም ለኔም ለአይምሮ የሚመች መንገድ ላይ ቢሄዱ ዋው የሚገርም ነው ብንል በእግዚአብሔር ጽድቅ ላይ ነጥብ አይጨምርም። ዓለም ደግሞ የቱን ያህል ጭቅቅት የሆነ የኃጢአትና የውርደት መንገድ ላይ ብትሄድ ሁሉም ተባብሮ ፍጥረታት በሙሉ ጽድቅ ምን ያደርግልናል፣ ኃጢአት ያዋጣናል ብሎ ሁሉም ግብረ ገብነት ቢያጣ ቢበላሽ ከዛ in favor of that በዛ ውድድር የሚጎላ የእግዚአብሔር ጽድቅ የለም። እምላችሁ ነገር እንዲገባችሁ አንዳንድ ምሳሌ መጠቀም አስፈላጊ ነው። የሆነ ነገር ከሰው አንፃር አንስታችሁ ስታወዳደሩ የሚወዳደር ነገር አለ። በክፍል አንደኛ ከሆናችሁ አንደኛ እንድትሆኑ የረዳችሁ ከጀርባ ያሉ ሰዎች አሉ። ራይት? የተረዳችሁኝ ነው? 50 ተማሪ ካለ ከ50 አንደኛ ከወጣችሁ 49ኞቹ አግዟችሁ ነው። ለምን? ከእናንተ በታች ስለሆኑ ነው አንደኛ የወጣችሁት። ውድድር አለ። ባለ ሀብት ተብላችሁ በዓለም ላይ የሆነ ነገር ብትታወቁ ውድድር አለ። የተወዳደራችሁበት አብሮ አለ። የእግዚአብሔር ጽድቅ ከምንም አይጀምርም፣ ከማንም አይነጻጸርም፣ ከምንም አይወዳደርም፣ በማንም አይጨምርም፣ በማንም አይቀንስም። ኮንስታንት and stable righteousness እግዚአብሔር ጽድቅ በሉ አጠገብ ያለው ሰው ያዝና ከምንም ጋር የማይነጻጸር ከምንም ጋር የማይወዳደር ፍጹም እጹብ ድንቅ ባህሪ ነው። ለዚህ ባህሪ ልልታና ጨብጨባ ይገባዋል። ሰዎች ከሆኑት ነገር ተነስቶ በውድድር እነዚህ ቆሻሻ እግዚአብሔር ጽድቅ ተብሎ የተሰጠ ጽድቅ አይደለም። it is inbuilt characteristics of God
ከርሱ ጋር የተሰፋ ዘላለማዊ ከርሱ ጋር ያለ አብሮ የተጣበቀ ማንነቱ የሆነ እንደ እስትንፋስ ከርሱ ጋር ያለ የእግዚአብሔር ባህሪ አንደኛ ታማኝነት ነው፣ ሁለተኛ ጽድቅ ነው፣ ሶስተኛ ቅድስና ነው፣ አራተኛ ሕያውነት ነው፣ አምስተኛ መሐሪነት ነው እያላችሁ መቀጠል ትችላላችሁ። ይሄን ሁሉ ለተላበሰ ለናዝሬቱ ለኢየሱስ ብድግ በሉና በጭብጨባ ክብር ስጡት። ሃሌሉያ! በእኛ ማንነት የሚነሳ አይደለም የእሱ ባህሪ። አጠገብ ያለውን ሰው እንኳን ደስ አለ ይበሉት እስኪ። አምላክ ከሆኑ አማልክቶች ጋር ተወዳድሮ ሳይሆን ንገሩት እስኪ። አምላክ ከሆኑ ሰዎች ጋር ተወዳድሮ ሳይሆን ብቻውን ለዘላለም የማይነጥፍ የማይጨምር የማይቀንስ ሕያው የሆነ ማንነት ነው ያለው። ለእርሱ ክብር ይሁን። ቁጭ በሉ። ሰው ሲወርድ አምላክን ከእርሱ ጋር ማነጻጸር ይጀምራል። ሰው ሲወርድ አምላክን ከፋብሪካ ውጤቶች ጋር ማነጻጸር ይጀምራል። ሰው የጽድቅ ነገር አንደርስታንድ ላለማድረግ ሲፈልግ ከፍጥረታት ጋር እግዚአብሔርን ኮምፔር ማድረግ ይጀምራል። እግዚአብሔርን ለማወዳደር ማንኛውም ምሳሌ አይመጥነውም። በየትኛውም ምሳሌ እግዚአብሔርን እንዳታነሳው ተጠንቀቅ በላ። አጠገብ ያለው ሰው እባክህ ሲሪየስ ሆናችሁ አውሩ እስኪ ባካችሁ። ከየትኛውም ምሳሌ ጋር እግዚአብሔርን እንዳታነሳ። መላእክቶች ከሱ ጋር ለውድድር አይቀርቡም። ኢቭን ልንገራችሁ፣ ሐዋርያ ጳውሎስ በሉ፣ ዮሐንስ በሉ፣ የተሰውነ ጴጥሮስ በሉ፣ ሰማዕታት በሉ፣ ሙሴ በሉ፣ አብርሃም በሉ፣ የእምነት አባት የተባለው አብርሃም በሉ፣ እግዚአብሔር ማንነት ጋር ለሰከንድ የሚወዳደር ማንነት የለውም። የእግዚአብሔር ማንነት እኛ በምናሳያቸው በምናነሳቸው መስፈርቶች ለውድድር የሚቀርቡ አይደሉም። ይሄን የተላበሰ ያንቺ የኔ ጌታ ነው። አዳልሞት አይደለም። እልልታ ለእርሱ ይሆንለታል። ሃሌሉያ! ለዚህን የተላበሰው የኔ ጌታ። የዚህ ምድር ከበርቴዎች በፊቱ ዶት ነው የሚሆኑት። ቻካፓላ ፌና ማያ የባህሪ የያዘ ያንቺ የምስኪኗ ያንተ የምስኪኑ አምላክ ነው። ክብር ለእርሱ ለዘላለም ይሁን። በቃ የእርሱ ማንነት ነው። ሃሌሉያ! በእግዚአብሔር ማንነት የሚኮራ ትውልድ ነው እግዚአብሔር የሚፈልገው። በንጽጽር ለሆነ ዓላማ እግዚአብሔርን እያቀረብን አሁን እነዚህ ሰዎች እኛ በጣም እኮ የማፌዝና የማሾፍ ጥያቄ እኮ ነው። እግዚአብሔር ታማኝ መሆኑን በእኛ አለመታመን ካልተወ ስሙኝ፣ አሁን ይሄን እንደዚህ እንደጠየቁ የማሾፍ ጥያቄ። ለምሳሌ ሰው እንኳን የሆነ ጊዜ ይቅር ከተባለ ባለፈው እንዲህ ይቅር ካለኝ አሁንም ይለኛል ብለህ እንደው ፐርፐዝሊ ታጠፋለህ እንዴ? ታደርጋለህ እንዴ? እንደው አይምሮ ያለ ሰው እንኳን ለሰው እንኳን ባለፈው በዚህ ጉዳይ ይቅር ስላለኝ አሁንም ይለኛል ብለህ በቃ ሆን ብለህ አንድ ነገር። አሁን እነዚህ ሰዎች ጥያቄያቸው ራሱ ሆን ብለው ነው ትውልድ ወደ ኋላ የሚያደርግ ሰዎችን ሁሉ ሚስ አንደርስታንዲንግ ለእግዚአብሔር እንዲኖራቸው የሚያደርግ ጥያቄ ነው ጠየቁት። እግዚአብሔር እኛ ታማኝ ባለመሆናችን እርሱ ታማኝነቱን ማይቀንስ ከሆነ አለው ሐዋርያ ጳውሎስ። ሙግቱ በጣም ሲሪየስ እንደሆነ ተመልከቱ። የእግዚአብሔርን ታማኝነት በእኛ ለመታመን የማይቀንስ ከሆነ ታዲያ ለምን ታደክመናለህ? የእኛ አመፃ የእሱ ጽድቅ ማይቀንስ ከሆነ እንደውም እኛ ስናድፍ አይደል እሱ ቅዱስ እየተባለ የሚጠራ ማለት ነው። ዲያብሎሳዊ ጥያቄ ነው። ጽድቁ በሰዎች መቀደስ የማይደበዝዝ በሰዎች ኃጢአት የማይጎላ ነው። እየጻፋችሁም እየተናገራችሁም ጽድቁ በሉ እስኪ ከኔ ጋር ጽድቁ በሉ እስኪ በሰዎች መቀደስ የማይደበዝዝ በሰዎች ኃጢአት የማይጎላ ነው። ያው ነው። በዮሐንስ ራእይ ምዕራፍ 5 ጀምሮ ስለ 24ቱ ሽማግሌዎች ያነሳል። እነዚህ በኢየሱስ ፊት በይሁዳ ንጉሥ ፊት በይሁዳ አንበሳ ፊት 24 ሰዓት ዘወትር ይላል እንዲህ ይላሉ፣
ቅዱስ 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 እያሉ ጎንበስ እያሉ ብድግ ይላሉ። ሲነሱ አሁንም ቅዱስ ቅዱስ። ሌላ ዜማ የለም፣ ሌላ ዝማሬ የለም። ድምፁም አይቀየርም፣ ቋንቋም አይቀየርም፣ ሌላ ቃላትም አይቀየርም። አሁንም ጎንበስ ብሎ ብድግ ሲሉ እርሱ ቅዱስ ነው። ጎንበስ ብሎ እንደገና ሲመለከቱ አቤት ሲያስፈራ ቅድስናው። አሁን ደግሞ ጎንበስ ብሎ ሲነጋ እንደገና አቤት ሲያስደነግጥ ቅድስናው። እንደገና ጎንበስ ብሎ አራራራራ የማይቀንስ ቅድስና፣ የማይደበስስ ቅድስና፣ የማይናወጥ ውበት፣ የማይለመድ ንጽህና እርሱ ጋር። ያንን ነው የተናገሩት። እርሱ ቅዱስ ነው። የማይለመድ ቅድስና፣ የማይለመድ ንጽህና የተላበሰ ነው። ለዚህ ሌላ ስም አልነበራቸውም። ሌላ ሊናገሩት የሚችሉት ነገር አጡ። ምን አሉ? ቅዱስ ቅዱስ። የሰማይ ዝማሬ ነው። እጃችሁን አንሱ። ቅዱስ እስኪ ቅዱስ በሉ እስኪ ቅዱስ። ከነ እንዳለ መዝሙር በተጨማሪ የሰማይ መዝሙርን መለማመድ አለባችሁ። የሰማይ መዝሙር እንዲህ የሚል ነው። ቅዱስ 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 የሚል። እስኪ ቅዱስ በሉ ባካችሁ። አንድ ጊዜ ወደ ልባችሁ ተመለሱና ቅዱስ። ሬዝ ዩር ሃንድ። እጃችሁን ከልባችሁ ጋር ወደ እሱ አንሱና ቅዱስ። እስኪ ቅዱስ ቅዱስ ያለህና የምትኖር አልፋና ኦሜጋ ቅዱስ። ሃሌሉያ። እስኪ ለቅድስናው ክብር ይሁን። ሃሌሉያ። ቅዱስ። እኔ ባካችሁ እኔ ያስቸገርኳችሁ እንደሆነ ይሰማኛል። ግን ትውልድ ፍጥረት ስጋችን እኛም ለምደንም ከሆነ ማን ለምዶ ቋንቋ ነው። ድምጻችሁ ከዚህ በላይ ከፍ ይበልና ቀኛችሁን አንስታችሁ ቅዱስ በሉ ባካችሁ። እስኪ ቅዱስ 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 ቅዱስ። ዲሞኒክ ኮስችን ዲያብሎሳዊ ጥያቄዎች አሉ። ቤተክርስቲያን ላይ፣ ቅዱሳን ላይ፣ አገልጋዮች ላይ የሚነሱ ዲያብሎሳዊ ጥያቄዎች። ምን አይነት? እግዚአብሔር እንዲህ ከሆነ ለምን እንዲያናደርግም? ካሞን ይሄን ለማብራራት ጊዜ ያጥረኛል። አሁን ላይ ሊበራሊስት የሚባሉ ይሄ የነጻነት ዘመን ነው፣ የጸጋ ዘመን ነው የሚል ትምህርት የሚያስተምሩ ሰዎች አንድ ጊዜ አንድ ሰው በእንዲህ አይነት ምሳሌ አስረዳ ስለ ቅድስና። የእግዚአብሔር ቅድስና በእኔ ላይ የሚገን ከሆነ የኔ ቅድስና ምን ጥቅም አለው አለ። ማለት ሲባል የኮካ ጠርሙስ ወሰደ፣ የተከደነ ኮካ እና የተከደነ ኮካ ወሰደና ጭቃ ውስጥ በጣም የተጨማለቀ ጭቃ ውስጥ ወረወረ። ከዛ ይሄ ኮካ ምን ሆኗል አለ? ቆሽሿል አለ። እሺ እንግዲህ ከቆሸሸ ጭቃ ከሆነ ነገር ግን አሁን አንስቼ ጽድት አድርጌ ባጥበው አጥቤ ብጠቀመው መጠቀም ይችላል አልችልም ማለት ይሄ አእምሮ ያዞራል። ተራ ጥያቄ አይደለም። መጀመሪያ ኮካ ወደ ጭቃ ሲገባ ሰውነቱ ነው የተበላሸው፣ ከቨሩ ነው የተበላሸው። ከቨሩ ነው የተበላሸው። ከቨሩ ጭቃ በጭቃ ሆነ። ውስጡ ያለው ግን ምንም አልሆነም። ይሄው ጠብታ አልገባም። አጠበና ይሄው ንጹህ ነው። ከፍቶ ይሄው መጠጣት ይቻላል። እኛ እኮ የፈለገ ያህል ኃጢአት ውስጥ ብንዋኝ አለ ስጋችን ድንኳን ነው፣ እሱ አይጠቅምም። የዳነው እኮ ውስጣችን ነው አለ። የሰማችሁኝ ነው ወጣቶች? በ5 ደቂቃ ኮብከት፣ በ10 ደቂቃ ኮብከት ረጅም ጊዜ የተማራችሁበትን የዘላለም ዕውቀት ሚስ ያደረጋችሁ እንድትሄዱ የሚያስተምሩ የተዘጋጁ አውሬዎች ስላሉ ስሙን። አንዳንድ ጊዜ እቺ ቤተክርስቲያን ውስጥ ብዙ ትምህርት ስለምታገኙ አቅልላችሁ ታያላችሁ። እንዳታዩ። ይሄ ትምህርት የሰይጣን ትምህርት ነው። ውጫችን ነው የቆሸሸው፣
ይሄ እኮ ድንኳን አይጠቅምም ለእግዚአብሔር አሁን ምን ይሰራል? ውስጣችን ነው የዳነው። እሱን ምንም የማይነካ ከሆነ የእግዚአብሔር ይሄ ምንድነው? እንደው ምን እንዳለ ታውቃላችሁ? የኮካ ጠርሙስ ከቨሩ ኮካን ካለማበላሸት ከዳነ የኢየሱስ ደም እንዴት ከዛ አይበልጥም አለ። በደንብ ሰዎች እንዲሰሙኝ ይፈልጋለሁ የዛሬውን ትምህርት። እናንተ ግን ክርስቶስን በተጣመመ መንገድ እንዳትማሩ። ሮብ ዕለት ባለፈው ያየን ነበር። አካላቶቻችን የእግዚአብሔር ናቸው። ሐዋርያ ጳውሎስ በ12ኛው ምዕራፍ ላይ ማንነታችንን ለእርሱ ቅዱስ ያው መስዋዕት አድርገን እንድናቀርብ ይናገራል። እዛ ጋር ስንደርስ እሱን በደንብ እንመለከታለን። ዲያብሎሳዊ ጥያቄዎች አሉ የዛሬን ቤተክርስቲያን የሚፈታተኑ። ንቃ በለው አጠገብ ያለውን ሰው ንቃ ትውልድንም አንቃ በለው። እስኪ አውሩታ ምንድነው? እኔ የምሰብከው እየተናገርኩ እናንተ ጸጥ ትላላችሁ። ንቃ በለው። ሌሎችንም አንቃ። እንዳይበሉ ታደጋቸው። ከተጣመመ መረዳት አውጣቸው። በመልካም ነገር ተናገራቸው። አያችሁ እነኚህን ትምህርት ደግሞ የሚያስተምሩ በጣም ተቀባይነት አላቸው። እኔ ሳልዋሽ ምነግራችሁ እናንተም ልትረዱ የምትችሉት እንደምንም ብዬ እንደምንም ተዘጋጅቼ እንዴትም ሪፌር አድርጌ አንድ ቀን ኃጢአት መስራት ምንም ችግር እንደሌለው 2 እሁድ እዚህ ቤተክርስቲያን ብሰብክ ይሄ አዳራሽ ፈንድቶ ሌላ አዳራሽ ወደዚህ እንገዛለን። ገንዘብ የያዙ ጭምር ይመጣሉ። ኃጢአት ኢንካሬጅ የሚያደርግ ክፉ ባህሪያቸውን የሚያበረታታ ትምህርት ጥቂት ሳምንታት ባስተምር አትፍሩ፣ አይዟችሁ፣ ዶንት ወሪ ጀስት ኮንቲኒዩ ምን አይነት ትምህርት ባስተምር ይሄ አዳራሽ እስኪሰነጠቅ የሰው ልጅ ይሞላል። እውነት ነው ውሸት? ጥቂቶች መልሱልኝ። እውነት ነው ውሸት? ኃጢአት መንገድ የሚያስተምር መምህር ከተገኘ ሰው ግጥም ብሎ ይሞላል። እግዚአብሔር ከዚህ ይርዳን። አሜን። ስለዚህ ቀጣይ ጳውሎስ ሊያስተምር ያለውን ትምህርት ላለመቀበል ቀጣይ ሊገለጥ ያለውን የእግዚአብሔርን ጽድቅ እርሱም የናዝሬቱ ኢየሱስን እንዳይሰብክ ተፈልጎ በብዙ ጥያቄ ሐዋርያ ጳውሎስን ቢዚ ሲያደርጉ ታዩታላችሁ። መቼም በሰይጣን አስተሳሰብ የተጣመሙ ሰዎች ሁሉ ጊዜ መለኮታዊ ሐሳብ ላለመቀበል ጥያቄ ይጠይቃሉ። ከጳውሎስ አልተጀመረም፣ ከኢየሱስ ነው የተጀመረው። ሉቃስ ወንጌል ምዕራፍ 20 ጻፉና በኋላ እናንተ ታዩታላችሁ። ሉቃስ ወንጌል ምዕራፍ 20 ላይ ከክራይስት ሚሽን ጋር ምንም ሬሌቫንስ የሌለ ጥያቄዎችን ጠይቀዋሉ ካህናቶች፣ ጻፎችና አለቆች፣ ስልጣናት። እነማን አልኳቸው? ካህናቶች፣ አለቆች፣ ጻፎች የተባሉ ሰዎች ጥያቄ አንስተዋል። የመጀመሪያ ጥያቄ ያነሱት የታመሙ ሰዎች እየዳኑ ነው፣ ኦሬዲ የሞተ ሁሉ እየተነሳ ነው፣ ተአምር እየሆነ ነው፣ ሰዎች ከአጋንንት እስራት ነፃ እየወጡ ነው፣ በብዙ መንገድ ሰዎች እየተፈቱ ነው። የመጀመሪያ ጥያቄያቸው አንተ ልጅ አሉት። አንተ ልጅ ነው የሚሉት ኢየሱስ ምናምን የአክብሮት ስም አያውቁም እነሱ። አንተ ልጅ አሉት። ይሄን ሁሉ በምን ስልጣን ነው የምትሰራው? ምክንያቱም they are huge elders positioned ናቸው፣ በጣም ግዙፍ ናቸው። ጽማቸው ያስፈራል። ሁሌ እንደማወራችሁ ንግግራቸው ያስፈራል። በምን ስልጣን ነው ይሄንን የምታደርገው አሉት። ኢየሱስ መለሰላቸው። አለፉና አሁንም ላቆሙ አልቻሉም። በዚህ ስልጣን ነው አላላቸውም። የዮሐንስ ጥምቀት ከየት ነው አለ። ጥያቄ በጥያቄ መለሰ። ጥያቄ በጥያቄ በሉ እስኪ ያዛው ተገበ ያለው ሰው ጥያቄ በጥያቄ በተሊኮ መንገድ ላይ ስትሆን ሁሉም ጥያቄ አይመለስም። ጥያቄያቸውን በጥያቄ መልስ በለው። ጥያቄያቸውን በጥያቄ መልስላቸው። ሃሌሉያ። በጥያቄ መለሰላቸው። ሁለተኛ ጥያቄያቸው የነበረው ከንጉስ ጋር ለማጋጨት ነው። ምን አይነት ጥያቄ ነው የጠየቁት? ሁለተኛ ጥያቄ ለቄሳር ግብር መስጠት ተፈቅዷልን? ምክንያቱም ኢየሱስ የይሁዳ ንጉስ ነው፣ የነገስታትም ሁሉ ንጉስ ነው፣ የዓለም ንጉስ ነው። እንደዚህ የሚባል ለኮምፓሪዝን የማይቀርብ ንግስና የተላበሰ ዘላለማዊ ንጉስ ነው። ግን ንጉስ ነኝ ብለህ ከመጣህ እንዴት ሁለት ንጉስ እንገብራለን ነው ጥያቄ። ኢፍ አንተ ንጉስ ነኝ ብለህ ያሰብክ ከሆነ
ሄሮድስ ማን ነው? ቄሳርም ንጉስ ነው። እንገብርለት ወይስ አንገብርለት አሉት። ሄሎ በኢየሱስም ጥያቄያቸውን አሁንም መልሶ በእነሱ መለሰ። አውጡ ሳንቲሙን አለ። የማን ይላል አለ። ኦኬ ጽፈቱስ ማን ነው ብሎ እንደዛ ነው። ታዲያ የኢየሱስ ህትመት የሌለበትን ብር ለኢየሱስ ምን ያደርጋል? መልእክተኞች ለእናንተ ልዩ ሰበር ዜና አለኝ። በኢየሱስ ስም ምድሪቱን እያወዛገባችሁ የምትሄዱበት የሰማይ መለኮታዊ ምላሽ ለእናንተ ይሆናል። ብዙ አቅጣጫ ጥያቄ ይነሳል፣ ግን የምትመልሱበት ኃይልና መንፈስ ይለቀቃል። እስኪ እኔ መልእክተኛ ነኝ የሚል ሰው እጁን ያንሳና በዓለም ጥያቄ አልሸበርም በሉ እስኪ። በስጋ ጥያቄ አልረበሽም በሉ እስኪ። በሰይጣን ጥያቄ አልሸበርም በሉ እስኪ። ምክንያቱም በሉ እስኪ እርሱ አምላኬ የዓለምን ጥያቄ፣ የሰይጣንን ጥያቄ፣ የስጋ ጥያቄ መልሶታል። መለሰና ሰፋላቸው። ጁ አረገ። ጎ አውት። ሶስተኛ ጥያቄ ስለ ሜሬጅ ነው ያነሱት ከሙሴ ጋር ለማጋጨት። አንደኛ ጥያቄ የስልጣን ጉዳይ ነው። ማን ነው የሾመው ነው። ሰው አውቶራይዝድ ሲሆን ነው አንድ ነገር የሚያደርገው። አንተን ማን ነው አውቶራይዝ ያደረገ? ማን ነው ሹመት የሰጠ ይሄን እንድታደርጋለ? እሱ መለሰ። በራሳቸው ተረዱት። ይሄ ሹመት ከሰማይ ነው አሉት። ዓለም ራሷ ጠይቃ ራሷ አንተ ዙሪያ የምትመልሳቸው ምላሾች አለ። ቻካፓራፋ ያላባዲያስ። ከዛ ሁለተኛ ጥያቄ ከንጉሱ ጋር ለማጋጨት ነበረ። ምን አይነት ይሄ ግብር ላንተ እንስጥ ወይስ እንተው ስሉ፣ አረ ምን ያደርጋል አሁን ድናቸዋል ነፃ ሆናቸዋል ብል ሌላ ታሪክ ነው። ልንገራችሁ ብቻላቸው እስከ ግድያ የሚወስድ ጥያቄ ነው። ሊያሰቅል ያለ ጊዜ ኢየሱስ እኮ የሞተው እግዚአብሔር አብ የፈለገውንና የፈቀደውን አይነት ሞት ነው እንጂ የወንበዴዎች ሴራ የተጠነሰሰበት ሞት አይደለም። በደንብ ስሙኝ። ኢየሱስ የሞተው ለሞት ኢየሱስን ብዙ ጊዜ ፈልገውታል አይደለ? መጽሐፍ ቅዱስን ሀገር ሉቃስ ወንጌል 7 ላይ እንደዚህ ነው። ገፍትሮ ልጥሉት ሲዘጋጁ ምን ሆነ ይላል? ከመካከላቸው ሰንጥቆ አለፈ ይላል። ያ ቦታ ላይ ለምንድን ነው ያልሞተው? ኢየሱስ እግዚአብሔር አብ የፈቀደውን አይነት ሞት ነው የሞተው። እቺን ነገር ተናገሩና ቀጥሎ ያለውን ነገር ነግራቸዋለሁ። አጠገብ ያለውን ሰው ጨብጥና ኢየሱስ የሞተው መለኮታዊ ፕላን ያለው ሞት ነው። መለኮታዊ ዕውቅና ያለ ሞት ነው። ስለዚህ በሉት እስኪ ባንተ ህይወትም ባንቺ ህይወትም የሚያልፉ ነገሮች የሚያልፉ መከራዎች መለኮታዊ ፕላን ያላቸው ነው። ካልሆነ ግን በኢየሱስ ስም ዛሬ ይቁም ካንተ ህይወት፣ ይቁም ካንቺ ህይወት። ሰማይ አፕሩቭ ያላደረገ መከራን ያልቀበል። ራይት አሜን ነው ወይ? የተረዳችሁኝ ነው? ሰማይ አፕሩቭ ያላደረገ ድህነትን ያልቀበልም። ሰማይ አፕሩቭ ያላደረገ ጉስቁልና አልቀበልም። እጃችሁን አንሱ። ሰማይ እግዚአብሔር አብ የማያውቀውን እንባ አላነባም። ሻካፓራ ፋያ አንድ ወንበዴ ጥያቄ አያስነባኝም። ሰማይ ዕውቅና የሰጠ ኢየሱስ መስቀል ላይ እንዲሞት ሰማይ ዕውቅና ሰጥቶታል። ነገር ግን መንገደኛ ገፍትሮ እንዲጥል ዕውቅና አልሰጠውም። እግዚአብሔር አምላክ ዛሬ አውጃለሁ፣ ሰማይ ዕውቅና ያልሰጣቸው ሰቆቃ ውስጥ ላላችሁ ሰዎች ገለብጣለሁ። ዛሬ በኢየሱስ ስም ገለብጣለሁ። በኢየሱስ ስም ሰማይ ዕውቅና ባልሰጠ ጉስቁልና ውስጥ ያላችሁ ሰዎች ገለብጣለሁ። በኢየሱስ ስም ሰማይ ዕውቅና ባልሰጠ ለቅሶ ውስጥ ያላችሁ ሰዎች በኢየሱስ ስም ዛሬ የተገለበጠ ይሁን። ጾሙና የተገለበጠ ይሁን። ሰማይ አፕሩቭ ያደረገ ሞት ነው የሞተው። ዲዛይንድ አክሰፕትድ ኤንድ ኦልሬዲ አውቶራይዝድ የሆነ ሞት ነው። ይሄ ሞት መቅረት አይችልም። ራሱ ኢየሱስ ጸልዮአል። ተራራ ጸሎት ላይ እባክህን ስል በቃ አለ። እሺ በቃ አለና ያንተ ፍቃድ እንጂ የኔ አይሁን ጨርሻለሁ ብሎ ወጣ። በአገልግሎት መስመራችሁ ሰማይ ዕውቅና ያልሰጠ ዋጋ ሊያስከፍላችሁ የሚቀድም አለቆች፣ ካህናት ምናምን በኢየሱስም ከፊታችሁ የተገለበጠ ይሁን። ሰማይ ዕውቅና ያልሰጠ በዳዴ ሊያስከዳችሁ የሚነሳ ዛሬ በዳዴ ይሄዱ። ጾሙና በዳዴ ይሄዱ። ዋጋ ሊያስከፍላችሁ ሰማይ የማያውቀውን ስቃይ፣ ሰማይ የማያውቀውን ውርደት፣ ሰማይ የማያውቀውን ከሳራ፣ ሰማይ የማያውቀውን ንቀት ባንተ ህይወት ላይ የሚያውጁ አለቆች፣
ካህናት፣ ስልጣናት፣ ሰይጣን፣ መተተኞች፣ ሟርተኞች፣ ሰባኪዎች፣ ፓስተሮች ይነሱ ከፊት። ሁለት ሰው ያጨብጭባ። ዲቫይን አክሰፕትድ ስቃይ ልናልፍ እንችላለን። ታዲያ ማለት መለኮታዊ አገልግሎት የሚያገለግሉ ሰዎች መለኮት ያጸደቀ መከራ አለ። መለኮት ያጸደቀ የትምህርት ሜዳ አለ። መለኮት ያላጸደቀውን ግን ዛሬ ጫዳስ በኢየሱስ ስም ልቀጡትና ተሰበረ በሉ። ተሰበረ ከቤት ላይ በሉ። ተሰበረ ከህይወት ላይ፣ ተሰበረ ከመንገድ ላይ፣ ተሰበረ ከህይወት ላይ፣ ከልጆች ላይ ተሰበረ፣ ከቤት ላይ ተሰበረ። ስበሩት ልቀጡና ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስበሩት። ደቂቃ ተሰበረ በለስከ ስለዚህ ለኢየሱስ በቄሳርም ሞተ በቀራንዮም ሞተ እኩል አይደለም። ያዞና ንገረው ዛሬ በሎስ በቢዝነስ ላይ፣ በህይወት ላይ፣ በአገልግሎት ላይ፣ በህይወት ጉዞ ላይ፣ በልጆች ላይ፣ በስራ ቦታ ላይ ሰማይ ዕውቅና ያልሰጠ የሐዘን ደብዳቤ፣ የጭንቅ ደብዳቤ፣ የምጥ አዋጅ፣ የክሳራ አዋጅ በኢየሱስም ተቀዷል፣ ተቀዷል። እካሲ ባህዱ ባራፋያ ስለዚህ ለኢየሱስ ከተራራ ጫፍ ተገፍትሮ ሞተም ቀራንዮ ሞተም ተመሳሳይ አይደለም። that is heavenly accepted place, that is not heavenly accepted place። ያ ነው ልዩነቱ። ሰማይ በካርታ ፕላኗ የማታውቀው ቦታ ላይ ከዚህ በኋላ ዋጋ አትከፍልም። ቸከባህራዳኒ በሆለበያ እንደ ነብይ ለሚቀበለው ይሳውጃለሁ። ሰማይ ዕውቅና ባልሰጠ ቦታ ላይ ዋጋ አትከፍልም። ሰማይ ዕውቅና ባልሰጠ ቦታ ላይ እንባ አይፈስም። ሰማይ ዕውቅና ባልሰጠ ቦታ ላይ እንባሽ አይፈስም። አጫጫጫጫጫ ብድግ በሉና ሰላችሁ ሰማይ ያልፈቀደ ቦታ ላይ አልቆይም። ሰማይ ያልፈቀደ ወንበር ላይ አልቀመጥም። ሰማይ ያልፈቀደ ዝቅታ ላይ አልኖርም። መስከረ አልኖርም በኢየሱስ ኢየሱስ ጌታ። እሺ ቁጭ በሉ። ማካቶ ሶኮቶ ፓያ ሰማይ ያጸደቀ ቦታ። ስለዚህ ያው ነው አይደለም። ኢየሱስ የሚሰብከውን ስብከት የሚናገረውን ሚሽን ሬዚስት ለማድረግ ከተልእኮ ለማስተጓጎል የተነሱ ጥያቄዎች ናቸው። ከሄሮድ ከንጉስ ጋር ለማጋጨት የተነሳ ጥያቄ ነው፣ ተመለሰ። ሶስተኛ ከሙሴ ሕግ ጋር፣ የሙሴ ሕግ ማለት የአይሁድ የሙት ሽረት ጉዳይ ነው። የሙሴ ሕግ ብሪች ያደረገ ሰው ማለት እነሱ ሀገር ምንም አይነት ተቀባይነት የለውም። እንደውም 24 አወር አይቆይም። የሙሴ ሕግ ነው ዛሬ ድረስ ጂውሽ የሚከተለው። አንዲት ሴት አንድ ወንድ አገባች፣ እሱ ሞተ። ቀጥሎ ወንድሟ አገባ፣ እሱ ሞተ። ቀጥሎም ሌላ ወንድም አገባ፣ እሱ ሞተ። እያለ ሰባቱም ወንድሞች ሞቱ። በትንሣኤ ቀን እቺ ሴት የማን ሚስት ትሆናለች አሉ። እግዚአብሔር አምላክ እያደጋችሁ ገና ወደፊት ልትሄዱ ስትሉ የጨለማ የጠላት ጥያቄ እያስነሳ የሚያስቆማችሁን ዛሬ ከመንገዳችሁ ያስቆሙ። እውነቴን ነው የምላችሁ። በተለይ ገና ኢንፋንት ስቴጅ በመንፈሳዊ ህይወት ገና ኢንፋንት ስቴጅ ላይ ሆናችሁ በሆነ ጥያቄ ከመንገዳችሁ ዞር ለማድረግ የሚነሳ በቃሉ ኃይል ዛሬ የተመታ ይሁን። ኢየሱስ ስም ይመታ። ና ስማ አለ እዛ ጋር ብቻም መጋባት የለም ዞር በል ብሎ መለሰ። አሁን ምን ልላችሁ ፈልጌ ነው፣ እነኚህ ሁሉ ጥያቄዎች አንደኛ ኢየሱስን ተቀባይነት ለማሳጣት የተነሳ ነው። ሁለተኛ ኢየሱስን ለማስገደልም ጭምር የተነሳ ነው። ሶስተኛ ፈጽሞ እንዲሰደድ የተነሳ ነው።
የመጨረሻ ኢየሱስ እንዳይነገር የተነሳ እንዳይደመጥ የተነሳ ጥያቄ ነው። ለምን? ኢየሱስ ወደዛ ከገባ በኋላ ገበያቸው ተበልቶባቸዋል። የካህናቶች ክህነት ለሕዝቡ ጠብታ አላመጣም። የጻፊዎችም መጽሐፍ ምንም አይነት ፋይዳ አልጨመረም። የአለቆችም ስልጣን ከነዚህ ሰዎች ላይ ቀንበር አላወረደም። ኢየሱስ ግን በዝምታ እናንተ ደካሞች እያለ እየገባ ሻዳጋዶ ሳፓራባይ እነሱ ነው ያደከሙት። እናንተ ደካሞች ሲባል ጥያቄ ብቻ አይደለም። ካህናቶች ያደከሙ ሰዎች ጋር ነው ገብቶ እናንተ ደካሞች ያለ ሰዎች ያደከማችሁ ሰዎች ዛሬ ሰማይ በኢየሱስ ስም ብርታት ይዞላችሁ መጥቷል። እስኪ እጃችሁን አንሱና ሰማይ ብርታት ይዞልኝ መጥቷል በሉ እስኪ። አሁን ያው በቃ ሰዎች አድክመዋቸዋል። ሰው አድክመዋል፣ ጥያቄ አድክመዋል፣ ሕግ አድክመዋል፣ ምን አድክመዋል። እናንተ ደካሞች ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችሁ። ስንቶቻችሁ? ሁላችሁም በቃ ተቃሏል። የሞተው ተነሳ፣ ዓይን የታወረ ተፈወሰ፣ ሽባው ተተረተረ፣ የታመመው ተነሳ፣ በብዙ አይነት ደንቆሮው ተፈወሰ፣ መናገር የማይችል ዲዳ ምላስ ተከፈተ። ሁሉ እየተፈወሰ ሲሄድ የነዚህ ሰዎች ገበያ ዜሮ እየበላ ሄደ። ስለዚህ ሰዎች ሁሉ ያለ ምንም ማስታወቂያ ኢየሱስን ፎሎ ማድረግ ጀመሩ። ፎሎዌራቸው ሲጠፋ ተከታያቸው ዜሮ ሲሆን በቃ እነዚህ ሰዎች ታላቅ ስጋት ውስጥ ገቡ። በሚቀጥለው ዘመናት ኢየሱስን በሚያውቁ ልጆች ምድር ስጋት ውስጥ ትወድቃለች። እጃችሁን አንሱና በሚቀጥለው ዘመን ማለት እስኪ ኢየሱስን በማወቄ ምክንያት ኢየሱስን በመረዳቴ ምክንያት ዓለም ስጋት ውስጥ ትገባለች። ዓለም ስጋት ውስጥ ትገባለች። ዓለምን ስጋት ውስጥ የሚከት የእግዚአብሔር ዕውቀት ተገለጠ። ያ የእግዚአብሔር ዕውቀት ኢየሱስ ነው። ያ ዕውቀት ዓለምን አንቀጠቀጠ፣ ካህናቶችን አንቀጠቀጡ። ምንም ነገር ሊያደርጉ አልቻሉም። ኢየሱስ እንዳይነገር በሰሩ ቁጥር ስሙ ከዛ ሁሉ ክልከላና ከለላ አልፎ በዛ ምድር ላይ ተነገረ። ዛሬም ቅዱሳኖች እግዚአብሔርን ለማገልገል ስትነሱ ተሪኮ ያለባችሁ፣ ጥሪ ያለባችሁ ብዙ ጥያቄ ዓለም፣ ሰይጣን፣ ስጋ ያስነሳባችኋል። በዚህ ያለ ኢየሱስን እንዳትናገሩ ያወዛግባችኋል፣ ይከለክላችኋል፣ በብዙ መንገድ ያጠምዳችኋል። ይሁን እንጂ ግን ሐዋርያው ጳውሎስ 4 አይደለም 40 ጥያቄ ቢጠይቁት እንዳልቆመ የነሱን ውዝግብና ጥያቄ አልፎ ኢየሱስን ገና ሮሜ ማለት ፈርስት መልእክት ነው። 13 ከዚህ በኋላ 12 ይቀራል። ሌሎች 13 ነው ይሉታል። 12 መልእክት ይቀራል። እነዚህ መልእክቶችን ሁሉ እንዳያዳርስ ቻሌንጅ አድርገው እኔ ምን አለፋኝ፣ ለምንድነው በዚህ ሁሉ የሚወዛገበው፣ ለምንድነው በዚህ ሁሉ የሚጨነቀው ብሎ መጽሐፉን እንድጥል ነበር ያነሱት። ሐዋርያው ጳውሎስ ግን ጥያቄያቸውን፣ ውዝግባቸውን፣ ጩኸታቸውን፣ ጭቅጭቃቸውን አልፎ ኢየሱስን ተናገረ። እኛም የዚህ ምድር ጥያቄ፣ የስጋችን ጥያቄ፣ አካባቢ ላይ የሚያንሻብብ ጥያቄ አልፈን ኢየሱስን እንናገራለን። አረ አልፈን ኢየሱስን እንናገራለን። የአለቆችን ጥያቄ አልፈን ኢየሱስን እንናገራለን። የካህናቶችን ጥያቄ አልፈን ኢየሱስን እንናገራለን። የስልጣናትን ጥያቄ አልፈን ኢየሱስን እንናገራለን። የጠቢባንን ጥበብ አልፈን ኢየሱስን እንናገራለን። የጠማሞችን ጥመት አልፈን ኢየሱስን እንናገራለን። የአጥማጆችን ጥያቄ አልፈን ኢየሱስን እንናገራለን። የመተተኞችን ጥያቄ አልፈን ኢየሱስን እንናገራለን። ኢቭን የኑሯችንንም ጥያቄ አልፈን ኢየሱስን እንናገራለን። የቤታችንን ኮተት ጥያቄ አልፈን ኢየሱስን እንናገራለን። ጥያቄ አለኝ የሚሉ ይቀጥሉ፣ እኛ ግን አልፈን ኢየሱስን እንናገራለን። ጾፉና ኢየሱስን እንናገራለን ባሉ እስኪ ጥያቄዎችን አልፌ ባሉ እስኪ ኢየሱስን እናገራለሁ። ሃሌሉያ። crossing the question መልእክተኛ በጥያቄ አይወዘግም። መልእክተኞች ጥያቄ አልፎ ይሰብካሉ። ያዞና አጠገብ ያለውን ሰው የብዙዎችን ውዝግብ አልፈ መስበክ፣ የአለቆችን ጥያቄ አልፎ መናገር፣ የስልጣናትን ጥያቄ አልፎ ኢየሱስን መናገር፣ የስልጣናትን ጥያቄ አልፎ ኢየሱስን መዘመር፣ የጠቢባኖችን ጥበብ አልፎ ኢየሱስን መናገር፣ ኢየሱስን መናገር። ጮውና አልፌ ኢየሱስን እናገራለሁ በሉ እስኪ። ቀኛችሁን ብድግ አድርጉና አልፌ ኢየሱስን አውጃለሁ በሉ እስኪ። የቴክኖሎጂ የምን ጥያቄ አልፈን ኢየሱስን እንናገራለን።
እነዚህ ሰዎች ሐዋርያው ምንም ይመልስ ምን የጠየቁት ግቡ ከተልእኮ ማስተጓጎል ነው። የተልእኮ ወጥመድ የሆኑ ጥያቄዎች ናቸው። ምን አይነት ጥያቄ ነው አልኳችሁ? የተልእኮ ወጥመድ የሆኑ ጥያቄዎች ናቸው። ዛሬም ብዙዎች ተልእኮ ያላችሁ ከተልእኮአችሁ ሊያስተጓጉል የሚነሱ ጥያቄዎች አልፋችሁ አገልግሉ። ያዞና አጠገብ ያለውን ሰው ንገረው። ተልእኮ ያለብህ ጥሪ ያለብህ ለማስተጓጎል ከአለቆች፣ ከሰፈር፣ ከቤተሰብ፣ ከዘረኞች፣ ከአካባቢ፣ ከኑሮ፣ ከሁሉም አቅጣጫ ለማስተጓጎል የሚነሱ ጥያቄዎች አሉ። አልፈ ግን ታገለግላለህ። ጥበባቸውን ውሃ ይበለዋል። አሜን ነው። ለአንድ ሰው ዞር በሉና ጥበባቸውን ውሃ ይበለዋል። አንተ ቀጥል በለው። ውሃ ይበለዋል። በጌታ እንደ ወግዳ ውሃ ይባላል። ወግዲ በጣም ከባድ ነው። ድሮ ሰው ወሰደ የሚባለው እሱ ነው። ግንድ ወሰደ፣ አህያ ወሰደ የሚባለው ውሃ። ዘንድሮ እናንተ ላይ ጥያቄ ማብዛት ጠያቂዎችንም ወስዶ ይሄዳል። እጃችሁን አንሱና ጠያቂዎችም ይወሰዳሉ ማለት ነው። ጥበባቸውን አልፎ ማገለ አንዳንድ ሰው በህይወቱ ዘመን በጥያቄ የተሞላለ ጥያቄ አለኝ። አንድ ቢሮ ከዚህ በፊት ሲሰራ እና አንደኛው ቢሮ ላይ የገጠመኝ ሁሌ የሚጠይቅ ልጅ ነው። ልጅ አይደለም ትልቅ ሰው ጥያቄ ይላል። ባይዘው ምስጋና ባለ ቦታ ራሱ ጥያቄ ይላል። የደስ ልናውጅ ተሰብስበንም ጥያቄ ይላል። ሰውዬ እስከ ዛሬ ጥያቄ ነው። ፊቱ ራሱ ጥያቄ ነው። እሱም አልተመለሰለትም። እኛ ጥያቄ እያለፍን መጣን። ጥያቄ አቦ አልፈህ ታገለግላለህ በልና ገፋር ግን አልፈህ ታገለግላለህ። ጥያቄ ያላችሁ አላችሁ? ጥያቄ ያላችሁ ወይ? እኔ አልፌ አገለግላለሁ። በሚዲያ ላይ የምናገራለሁ። በእኔ አገልግሎት ጥያቄ ያለ ሰው ካለ የሚመለስ ይመለሳል፣ ማይመለሰው ራሳችሁ ትመልሶታላችሁ። አልፌ አገለግላለሁ። አሜን ወይ? አሜን ነው ወይ? ጩና አልፌ አገለግላለሁ በለኛ። ጥያቄ ስንቱ አለ መሰላችሁ በጥያቄ ምክንያት አገልግሎት ያቆመ። ወይኔ እንድማለ እንደ ብሎ ደንግጦ ከተልእኮ መንገድ ወደ ኋላ የተመለሱ ስንቱ አለ መሰላችሁ። የተስተጓጎሉ አቅም አጣው ብሎ ሽባ ሆኖ አትስማቸው ባክ። ጥያቄያቸውም ጠያቂዎችም ይገለበጣሉ አንድ ቀን። አሜን ነው። ከዘራቸውን ይዞ እዛ እንዳረጁ ኢየሱስ ተልእኮውን ቀጠለ። አቦ ለቅኔ በላይ ምንም አልሰማችሁኝም? እነሱ ከዘራቸውን ይዞ በእናት አንድ ወንበር አምጡልኝ እስኪ እሷ ወንበር አምጣ ወይም አምጣ በእናት እነሱ God bless you እነሱ እንትነው ይዞ እዛ ጥያቄ እንዳሉ ከዘራቸውን እንደያዙ አረጁ። ጳውሎስ ሮሜን ቲቶ ቆላሲስ ምናምን ይያል እነሱ እዚህ ቁጭ ብሎ ያረጁ ነው። እድሜያቸው እየቀነሰ ጥያቄያቸው እየቀነሰ ምናቸው። ጳውሎስ ግን ወደፊት ተልእኮን ይዞ በጥያቄ ዘመኑን መጨረስ የማይፈልግ ተልእኮ የያዘ ወጣት አንድ ሰው ብድግ በልና ወደፊት ይራመዳል። እኔ ተልእኮን ይዤ እራመዳለሁ። ተልእኮን ይዤ ወደፊት እሄዳለሁ። የላከኝን እየሰማሁ ወደፊት እሄዳለሁ። ጥያቄዎችን አልሰማም። ቁጭ በሉ ባካችሁ። እግዚአብሔር ይባረክ። ጥያቄዎችን ብንሰማ አቁመን ነበር። አንድ ልጅ አረሳም የዛሬ ስንት ዓመት ጀምረን 1 ዓመት ሳይሞላን 9 ወር አካባቢ ማስታወሻ እንዲልክ ማስታወሻዬን አንሳ እንደዚህ ማስታወሻ ይዞ መጣ። ግብዳ ጥያቄ ከሳምሰንግ ታብሌት ይዟል እጁ ላይ። ከዛ ማስታወሻ ይዞ መጣ ብዙ ጥያቄ ይዞ። አቤት ብዙ ጥያቄ ይዞ። ከዛ በኢየሱስም ለማንም አልተናገርኩም የሚያወዛግብ እርኩስ የሆኑ ጥያቄዎችን ይዞ መጣ። ዛሬ ላይ መንገድ ላይ ሳየው ለኮሪደር የፈረሰ ቤት ይመስላል።
እኔ ግን ተልእኮዬን ይዤ እየቀጠልኩ ነው ያለሁት። ተልእኮ የያዛችሁ ሰዎች ተነሱና ወደፊት እሄዳለሁ በሉ። ጥያቄዎች እየጠየቁ ግን እኔ እሄዳለሁ በሉ። እስኪ ጥያቄዎች ጥያቄያቸውን እያከማችሁ እኔ ግን እሄዳለሁ በሉ። ሂዱ ወደፊት። አወዛጋቢ ጥያቄ ያነሱም ያወዛጉ just cause it አቋርጦ ማለፍ አለ። ጥያቄ በቃ ጌታ ይባረክ። ቁጭ በሉ። አቦ ጌታ ኢየሱስ ይባርካችሁ። ጥያቄ አራተኛና የመጨረሻ ጥያቄያቸው ከሶስተኛ ጥያቄ ጋር ይመሳሰላል። ቁጥር 8 ነው። ስለምን መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና አንድ ፖይንት ነች፣ ቶሎ ጨርሳለሁ። አንዳንዱም እንዲሁ እንድንል ያደርጋል። የነሱ ጽድቅ ፍርድ ቅን ነው። ይሄ የጳውሎስ መልስ ነው። የነሱ ፍርድ ቅን ነው የሚለው በዚህ ጥናታችን መግቢያ ላይ ያኔ እንዳየነው ሐዋርያ ጳውሎስ 6ኛ ምዕራፍ ላይ ተከሷል። የሐዋርያ ጳውሎስ 6ኛ ምዕራፍ ላይ ያለው መልእክት ለክስ ቀርቧል። ምን ብሎ እንደከሰሱት ያለ ጳውሎስ የሚባል አንድ ወንበዴ አሉት ሰዎች ኃጢአት እንደፈለጉ ቢሰሩ ችግር የለውም እግዚአብሔር በጽድቅ ይሸፍናል ብሎአል ብሎ ነው የከሰሱት። ኢቭን ሐዋርያ ጳውሎስ ወደ ሮም ሄዶ ያልሰበከበት ምክንያት የመንፈስ ክልከላ አንዳለ መንፈስ ቅዱስ ከልክሎታል። የተለያየ ሁኔታ ውስጥ ታስሯል። ሁለተኛ ያለ አግባብ የሆነ ቅድም እንዳልኳችሁ ያለ አግባብ የሆነ አታክ ይጠብቀው ነበር። እግዚአብሔር ያለ አግባብ ለሆነ ወጥመድ አሳልፋችሁ አይስጣችሁ። አረጃችሁን አንሱ። ያለ አግባብ በተልእኳችሁ ምክንያት ያለ አግባብ ጥያቄ ታልፋችሁ እንዳትሰጡ እግዚአብሔር ይከልላችሁ። በመንፈስ አስረዳ። እግዚአብሔር እኮ በምሪት ያለ አግባብ ሲቃይ አሳልፎ አይሰጥም እኮ ይከለክላል። አልከለከለም እንደ ዮሴፍን አልከለከለም ወይ? ማርያምን ይዘ ወዴት ሄዳለ? ወደ ግብጽ ሄድ። ለምን? ሊገሉ እየመጡና አለ እንዴ። እዛ ሆኖ ዲቫይን ፓወር ገልጦ ማስመለጥ ይችል ነበር። ነገሩ ግን ስርዓቱ እሱ እንደፈቀደ ነው። ማይግሬት አድርጉ ሂዱ። ኢየሱስ ያንንም ቢሞት መስቀል ላይም ቢሞት አንድ አይደለም ብያችኋለሁ። እግዚአብሔር ያልፈቀደ ሰቆቃ ውስጥ የምታልፉ ሰዎች ካላችሁ ደግሜ በዚህ ሰዓት ማውጃለሁ። እግዚአብሔር ዛሬ በተልእኮ ኃይል ያስወጣችኋል በኢየሱስ ስም። አንድ አይደለም። ዛሬ ምሽት ወደ ቤት ስትገቡ እያለፋችሁበት ስላለ መንገድ ጌታ ፊት እንድትጸልዩ አሳስባችኋለሁ። እኔ የሚቀበለው መከራ ዲቫይን አክሰፕትድ ነው ወይ? ሰማችሁኝ? መለኮት ያጸደቀ ስቃይ ውስጥ ነው ጌታ ሆይ ያለፍኩ ያለሁት ብላችሁ አንድ ደቂቃ እንድትጸልዩ ፈልጋለሁ። ቤት ስትገቡ የኔ ህይወት ዲያብሎስ ያቀነባበረ ድግስ ነው ወይስ መለኮት ያዘጋጀ ጥያቄ ነው? ይሄ አቻቻቻቻቻቻ አገ ሲንጋለ ገብቷችኋል ወይ? እስኪ አሁን የተማራችሁት ገብቷችኋል? ከገባችሁ ለጌታ ክብር ስጡ። ሃሌሉያ። ሮሜን እንዲቀጥል የሚያገፋፋ ነገር አሳዩ። እሺ እኔ ባታገፋፉ መቀጠል አይቀርም። እቺ ቤተክርስቲያን ውስጥ ያሉ አገልጋዮች መማር አለባቸው። እኔም መማር አለብኝ። ስለዚህ ሐዋርያው እኔ አልወጣኝም ጸጋ እንዲበዛ በኃጢአት ኑሩም አላልኳችሁም፣ እንደዚህም አልሰበኩም። ነገሩም እናንተ እንደምታስቡት የእግዚአብሔር ጽድቅ ይታይ ዘንድ ሰዎች ኃጢአታቸውን ይቀጥሉ የሚል ትምህርት የለኝም። ምክንያቱም የእግዚአብሔር ቸርነት፣ በጎነት፣ ቅዱስነት ከሰዎች የህይወት ደረጃ የሚነሳ ስላልሆነ ለምሳሌ የትኛውም ነገር ላይ ሻይን የምታደርጉት ጠንክሮ ያነበበ ተማሪ ስንተኛ ይወጣል? አንደኛ ነው አይደለም የሚወጣው? እቺን ምሳሌ እንደገና ልመልስላችሁና ልጨርስ። አንደኛ ይወጣል። ለምንድን ነው አንደኛ የወጣው? አንደኛ ጠንክሮ ስላነበበ ነው። ሁለተኛ ለምንድን ነው አንደኛ የወጣ? ጠንክሮ ያላነበቡ እዛ ውስጥ ስላሉ። በሌሎች ድካም ነው አንደኛ የተባለው። በሌሎች መውደቅ ነው እሱ አንደኛ የተባለው። በጣም ሀብታም የሚባል ሰው ሀብታም ተብሎ እንዲጠራ ድሆች ስላሉ ነው። ሁሉም ነገር ሚውቹዋሊ ቤኔፊትድ ነው። ለዛ ጎበዝ ተማሪ የሰነፎች ተማሪ አስተዋጽኦ የላቀ ነው። እንደውም አንዳንዴ አይባርክም እንጂ ጌታ ይባርካችሁ እያለ ቢወስድ ጥሩ ነበር አይደለም? ምክንያቱም
የሰነፍ ተማሪዎች መኖር ለጎበዙ ተማሪ መሰረት ነው። ኮሪሌሽን አለው። እየሰማችሁኝ ነው? ኮሪሌሽን አለው። ሰነፎች ባይኖሩ ጎበዝ ተብሎ ሊጠራ አይችልም። አቤት! ድሆች ባይኖሩ ሀብታም ተብሎ መጠራት አይችልም። የድሆች መኖር ለሀብታም ትልቅ አስተዋጽኦ አለው። የሀብታም መኖር ደግሞ ለድሆችም አስተዋጽኦ አለው። ሁለቱም እርስ በርስ ይጠቃቀማሉ። የኛ ጽድቅ ለእግዚአብሔር ጥቅም የለውም። አንደርስታንድ? አግኝታችሁኛል ወይ? ያንተ ጽድቅ ለእግዚአብሔር ጥቅም የለውም በለው። ወይኔ ሰው ግራ ገባው። ወይኔ ለፋው አንዱ እያለ እኮ ነው። ለፋው የለውም አለው ወይ? ያንተ ስራ ያንተ ጽድቅ ጥቅም የለውም። እግዚአብሔር ይመስገን ደህና ነኝ ምናምን ጥቅም የለውም። ስሙን ጥቅም የለውም። ጥቅም ያለውን ይልቁንስ ልንገርህ፣ እኔ እድፍ ነኝ በውስጤ እርሱ ይንገስ ብለህ የተቀበልከው ሄቨንሊ የሆነ ራይቸስነስ ኢየሱስ ነው ለእግዚአብሔር ጥቅም ያለው። እርሱን እንዲቀበሉት ነው። የእናንተ ጽድቅ ጥቅም የለውም ያለው 26ኛ ቁጥር ላይ ሊገለጥ ስላለው ጽድቅ ስለ ኢየሱስ ነው የሚያወራው። ያንተ ስራ ለእግዚአብሔር ጥቅም የለውም በለው። አጠገባለው ሰው ነገር እየመረራቸውም ቢሆን ተናገሩ። ያንተ ስራ ለእግዚአብሔር ጥቅም የለውም። በጣም ጎበዝ ሰባኪ ብትሆን ለእግዚአብሔር ጥቅም የለውም። እኔ አሁን ዛሬ ጌታ ባረከኝ። አሁን ታምራት ራሱ ዛሬ ለራሴ ጌታ ረዳ እግዚአብሔር ይመስገን። ያው ዛሬ ስለ እግዚአብሔር ጽድቅ አስተምሬያለሁ። ለኔ ነው ይሄ። እግዚአብሔር ደግሞ የሚገርም እኮ ነው። እኔም ስለ ራሴ እንዳላውቅም ነበር እያለ አይደመም። ኢቭን አንዳንድ ሰው ወንደር ሲያደርጋችሁ እንዲነኝ እንደኔ ራሴ አላውቅም ነበር ትላላችሁ። ስለ ራሳችሁ ያልተረዳችሁት ነገር አለ። ሰው ሲያስረዳ ራሱ የምትደመሙት ነገር አለ። ለእግዚአብሔር እነኚህ ነገሮች አብሮ የተሰፋ የማንነቱ መገለጫዎች ናቸው። አሜን ነው ወይ? ኧረ ክብር ለጌታ ይሁን። እቺን ብለን እንጨርስ። ቅድስና፣ ጽድቅ፣ ቸርነት፣ ጻድቅነት ለእግዚአብሔር ስታንዳርዱ ነው። ከኛ አይነሳም፣ ከማንም አይወዳደርም፣ መላእክቶችም አይተካኩም፣ በምንም ለንጽጽር አይቀርብም። እግዚአብሔር ራሱን ማብራራትም አይጠበቅበትም። እኔ ትንሽ አብራራለሁ እንድትቀበሉኝ። አንድ ጊዜ ዶክመንት የሌለ ሰው ነው፣ አልተመረቀም፣ ፒኤችዲም የለውም። ደሱ ያኔ ያቃል አላገም። አንተም ገብተውን አልገባህም። ዶክተር ኢንጂነር ሳሙኤል ዘሚካኤል የሚባል ሰው ነው። ሰምታችኋል ስለሱ? 5 ኪሎም አልተመረቀም፣ የተጫረ ተማሪ ነው። በጣም አሪፍ ንግግር አቅርቦ ወላ ዶክተሮች የኢትዮጵያ ዩኒቨርሲቲ አርጎ ሄደዋል። በስንት ኢንቨስቲጌሽን መሰላችሁ የተገኘው ሰው የማን እንደው ስላስረዳ ሰው ሁሉ ስንት ሺህ ብር ተከፍሎታል በየቦታ። ራሴን በደንብ ባስረዳ አክሰፕት ልታደርጉ። እግዚአብሔር ራሱን ሊያስረዳ አይገባው። ባርኬ ልጨርሳችሁ። አልገባችሁም? በቃ ኔክስት ይገባናል። ሰው እንኳን ራሱን ካስረዳ እንደመማለን። እግዚአብሔር ግን ራሱን ሊያስረዳ አይገባም። ዲስ ኢዝ የእግዚአብሔር ስታንዳርድ ነው። እርሱ ፍጹም ነው፣ ጻድቅ ነው፣ ቅዱስ ነው። ያው ስላል እዚህ ጌታ በእልልታ በጭብጨባ ክብር እንሰጠው። ጨርሳለሁ።